የምትመለከቱት ዲቫይስ ኮንሰርት ላይ የዘፋኙንና የመሳሪያ ተጫዋቾቹን ብቻ ለብቻ በኮምፒውተር ለመቅዳት የሚያግዝ ነው። ይህንን እንዴት እንደሰራሁት ከዲዛይን ጀምሬ እስከ ፕሮዳክት ድረስ ያሉትን ሂደቶች አሳያችኋለሁ። በመጀመሪያ እንደምታውቁት ስራ የሚጀመረው ከዲዛይን ነው። ዲዛይኖቹን በነጠላ ሳሳያችሁ ይሄኛው ከፊት ለፊት የሚታየው ነው። ይሄኛው ደግሞ ከኋላ የሚሆነው ነው። ይሄኛው ሰፋ ያለው ደግሞ ከላይ የሚከደነው ነው። በመጨረሻም ደግሞ ከስር የሚገጠመው ይህንን ይመስላል። እነዚህ ነጠላዎችን አሴምብል ሳደርገው የምትመለከቱትን ይመስላል። ዲዛይኑ ሶፍትዌር ላይ አሴምብል አድርጌ እንደዚህ እርግጠኛ ሲሆን ቀጣይ ስራ ቦዲዎቹን 3D ፕሪንት ማድረግ ነው። 3D ፕሪንት የተደረገው የምትመለከቱት ነው። እንደዚህ እንደምታዩት አንድ ባንድ እናወጣለን። በቀጣይ የወጡትን ፕሪንቶች ሰፖርታቸውን በእንደዚህ አይነት ፒንሳ እናወጣለን። ሰፖርቱ ከወጣ በኋላ ይህንን ይመስላሉ። ሰፖርቱን አዝድቼ ከጨረስኩ በኋላ ቀጣይ ስራ ኤሌክትሮኒክሶቹን መገጣጠም ነው። የምንገጣጠማቸው ኤክስኤልአር ፒኖች እነዚህ ሲሆኑ አንድ በአንድ እንደዚህ እንሰካቸዋለን። ሁሉንም ገጥሜ ሲጨርስ ይህንን ይመስላል። በቀጣይ የማደርገው ይህንን የምትመለከቱትን ኤክስኤልአር ሲወጣና ሲገባ እንዳይንቀሳቀሱ አጠንክሮ የሚይዝልኝ ማጠንከሪያ ነው። እንደዚህ ሁሉም ላይ ከሰካው በኋላ እንደዚህ በብሎን አስራቸዋለሁ። በመቀጠል የማደርገው የሁሉንም ኤክስኤልአር ፒኖች በገመድ ማገናኘት ነው። እንደዚህ በይዳቸዋለሁ። ተበይዶ ሲያልቅ ይህንን ይመስላል። በመጨረሻም የማደርገው መገጣጠም ነው። እንደዚህ እንደምትመለከቱት ገጣጥሜ ጨርሼዋለሁ። በቀጣይ የዚህን ቪዲዮ ሪያክሽን አይቼ እንዴት ላይቭ ሪከርድ ማድረግ እንደሚቻል አሳያችኋለሁ።